አብዛኛውን ጊዜ ጠንካራ የሆድ ጡንቻ ወይም ያው በስፖርቱ ቋንቋ ኮር ለመገንባት ስናስብ አእምሮአችን ውስጥ የሚመታ አንድ የተለመደ ምስል አለ። ራሳችንን ማድከም ምናምን። ልክ ነሽ። ራሳችንን እስከ መጨረሻው ማድከም፣ ያው ላባችን እስኪንጠፈትፍ እና ወገባችን እስኪንቀጠቀጥ ድረስ ወደ ኋላ መውረድ ወይም ደግሞ መሬት ላይ ተኝተን ደጋግመን መነሳት ያለብን ይመስለናል። ልክ እንደ ሂሳብ ስሌት ማለት ነው። ብዙ ኪሎ ባነሳን ወይም ብዙ ርቀት በተጓዝን ቁጥር የተሻለ ውጤት የምናመጣ ይመስለናል። ግን ምስጢሩ ያለው ያን ሁሉ ርቀት በመጓዝ ሳይሆን ገና ግማሽ መንገድ ላይ እንደ ጀመርን በማቆም ውስጥ ቢሆንስ? ምን መሰለ፣ ይሄ እኮ አብዛኞቻችን የተሳሳትንበትና የሰውነት እንቅስቃሴን በተመለከተ ያለን ትልቁ የተዛባ አመለካከት ነው። ሁልጊዜም ከባድ ያለና የረዘመ እንቅስቃሴ የተሻለ ነው ብለን እናስባለን። ነገር ግን ያው ወደ ጥልቁ የሰውነት ሳይንስ ስንገባ በተለይ የጡንቻዎቻችን እንዴት እንደሚናባቡ ስንመረምር በጣም አጭርና ጥቃቅን የሆኑ እንቅስቃሴዎች እጅግ አስገራሚ የሆነ ጥንካሬን እንደሚገነቡ እንረዳለን። እሺ፣ እንግዲህ ይህንን በዝርዝር እንመልከተው። የዛሬው ጥልቅ ዳሰሳችን የሚያጠነጥነው ልክ በዚህ የተለየ እይታ ላይ ነው። ምንጫችን ያው የፓሪስ ባዮፒላቴስ መስራች እና አንጋፋ የፒላቴስ ባለሙያ በሆኑት ካሮላይን በርገር ደፌሚኔ ጥናት ላይ የተመሰረተ ነው። ትክክል። በዚህ ዳሰሳችን ሃልፍ ሮው ባክ ወይም በከፊል ወደ ኋላ የመንከባለል የፒላቴስ እንቅስቃሴን ወደ ውስጥ ገብተን እንመረምራለን። የዚህ ዳሰሳ ዋና ዓላማችን ይሄ በጣም ቀላል የሚመስል እንቅስቃሴ የሰውነት አቋምን እና የጡንቻ ቁጥጥርን እንዴት ሙሉ በሙሉ ሊቀይር እንደሚችል ማየት ነው። እዚህ ላይ አስገራሚውን ነገር እኮ ይህ እንቅስቃሴ ዝም ብሎ የውጭኛውን የሆድ ጡንቻ በማሳየት ላይ ብቻ አለማተኮሩ ነው። እሱ ነው የሚገርመው። ትልቁ ቁም ነገር ያው በዳሌ እና በታችኛው የጀርባ አጥንት መካከል እጅግ ጠንካራ የሆነ መረጋጋት መፍጠሩ ላይ ነው። ላምቦ ፐልቪክ ስታቢላይዜሽን የምንለው ማለት ነው። ቆይ ይሄ ላምቦ ፔልቪክ የምትዩ ከላይኛው አካል ጋር እንዴት ነው የሚገናኘው? ማለትም ይህ መረጋጋት የላይኛውን አካል ከታችኛው አካል ጋር የሚያገናኘው ድልድይ ምንም አይነት መወዛወዝ እንዳያሳይ አርጎ ልክ እንደ ኮንክሪት ማጠንከር ማለት ነው። ገባኝ። የድልድዩ ጠንካራ ካልሆነ ወደፊት ለምንሰራቸው ማናቸውም ከባድ እንቅስቃሴዎች መሰረት አይኖርንም ማለት ነው። እንግዲህ ወደ ትክክለኛው እንቅስቃሴ ወይም ወደ ኋላ መንከባለሉ ከመግባታችን በፊት አቀማመጡ ወይም መነሻው አቋሙ ራሱ ግማሹን ስራ እንዴት እንደሚሰራ መረዳት ግድ ይለናል። አቀማመጥ ወሳኝ ነው። ትክክለኛው አቋም የሚጀምረው ወለል ላይ በመቀመጥ ነው። ጉልበቶች በትንሹ ይጣጠፋሉ። እግሮች ደግሞ በዳሌ ስፋት ልክ ተራርቆ መዳፋቸው ወለሉ ላይ ሙሉ በሙሉ ያርፋሉ። ይህንን ስመለከት ወደ አእምሮ የመጣው ያው ቤት የመገንባት ሂደት ነው። የቤቱ መሰረት መሬት ውስጥ ጠልቆ ካልገባ ግድርጋው ምንም ያህል ያማረ ቢሆን መፍረሱ አይቀርም። በርግጥ እና እግሮቻችንን መሬት ላይ በደንብ ካላሳረፍን ልክ መሰረቱ የተነጋገደ ቤት ከመስራት ጋር እኩል አይደለም እንዴ? ልክ ነህ፣ 100%። ከዛም አልፎ እኮ እግርን መሬት ላይ አሳርፎ መትከል ያው የፊዚክስ ሕግን በአግባቡ የመጠቀም ጉዳይ ነው። የፊዚክስ ሕግ ስትይ እንዴት? ምን መሰለ፣ እግሮቻችን ወለሉን ሲጫኑ መሬቱ ደግሞ በተቃራኒው ወደ ላይ የሚገፋ ኃይል ይመልስልናል። አክሽንና ሪያክሽን እንደምንለው ማለት ነው። በትክክል። ይህ ኃይል በእግሮቻችን በኩል አልፎ ወደ ዳሌያችን ይደርስና አቋማችንን ያረጋጋል። በተጨማሪም የእግር መዳፍ ሙሉ በሙሉ መሬት ሲነካ ለነርቭ ስርዓታችን የደህንነት መልእክት ይልካል። የደህንነት መልእክት? አንጎላችን ኦኬ መሬት ላይ ነን አልወድቅም ብሎ ሲያስብ ጥልቅ ጡንቻዎችን ዘና ብሎ እንዲያሰራ ያስችለዋል ማለት ነው። አይገርምም? በጣም አስገራሚ ነው። ግን እዚህ ጋር የሚያጠያይቅ ነገር አለ። እሺ፣ ምንድን ነው? የላይኛው የሰውነት ክፍል አቋም ምን መምሰል እንዳለበት ከሰነዱ ስንመለከት የጀርባ አጥንት በትንሹ ወደፊት በማጥፋፍ ወይም ፍሌክሽን በማድረግ እጆችን ከወለሉ ጋር ትይዩ አድርጎ ወደፊት መዘርጋት እንዳለብን እንረዳለን። እኔ የሚገርመኝ ዋናው ግባችን ወደ ኋላ መንከባለል ከሆነ ከመነሻው ለምን ወደፊት መጣጠፍ አስፈለገ? ገና ከጀመሩ ቀጥ ብሎ መቀመጥ ወይም ደረትን ነፍቶ መጀመር አይሻልም? ያው አብዛኛው ሰው እንደዛ ያስባል። ነገር ግን የሰውነት አናቶሚ የሚነግረን ሌላ እውነት አለ። ወደፊት መጣጠፉ ወይም ይሄ ስፓይናል ፍሌክሽን የምንለው ዝም ብሎ የቅርጽ ጉዳይ አይደለም። ታዲያ የምን ጉዳይ ነው?
በሆዳችን ውስጥ ትራንስቨርስ አብዶሚኒስ የሚባል እጅግ ጥልቅ የሆነ ጡንቻ አለ። ይህ ጡንቻ ልክ እንደ ቀበቶ ያልሹ ነው? አዎ ልክ ነው። ከውስጥ እንደታጠቀ ሰፊ የቆዳ ቀበቶ ወይም ኮርሰት ሆኖ ወገባችንን ይቀብበዋል። ቀጥ ብለን ስንቀመጥ ይህ ጡንቻ ዘና ሊል ይችላል። ነገር ግን ጀርባችንን በትንሹ ወደፊት ስናጠፍ ይህን ተፈጥሯዊ የጡንቻ ቀበቶ አስቀድመን ቆልፈነዋል ወይም አጥብቀነዋል ማለት ነው። ማለትም ገና መንከባለል ሳንጀምር ከመነሻው አቋማችን ብቻ ሞተሩን አስነስተነዋል፣ ወገባችንንም ከጉዳት ጠበቅናል ማለት ነው። በትክክል። ወደፊት መጣጠፉ የዳሌ አጥንታችን በትንሹ ወደ ኋላ እንዲያዘንብል ያደርገዋል። ይህ ደግሞ የታችኛው የጀርባ አጥንት ላይ ያለውን ጫና በመቀነስ ወደ ኋላ ለምናደርገው እንቅስቃሴ ፍጹም የሆነ የተንሸራታች መንገድ ይከፍትለታል። አሪፍ። አሁን መሰረታችንን አስተካክለናል። ያው ቤቱ አልተንገዳገድም። የውስጥ ቀበቷችንንም አስረናል። ቀጣዩ ትልቁ የጥልቅ ዳሰሳችን አካል እንግቂሳውት እንቅስቃሴው ሂደትና የትንፋሽ ምስጢር ነው። አዎ ትንፋሽ እዚህ ላይ በጣም ወሳኝ ነው። ወደ ኋላ መንከባለሉን ከመጀመሩ በፊት አየር ወደ ውስጥ በማስገባት ዝግጅት ይደረጋል። አየር ወደ ውጭ ሲወጣ ደግሞ ትክክለኛው ወደ ኋላ መንከባለል ይጀምራል። ይህ ለምን አስፈለገ? አተነፋፈስ እዚህ ላይ የድጋፍ ስርዓት ነው። አየር ወደ ውጭ ስናስወጣ በሆዳችን ውስጥ ያለው ዲያፍራም ወደ ላይ ይገፋል። በተመሳሳይ ጊዜ ደግሞ የዳሌ ወለል ጡንቻዎች ወደ ላይ ይሳባሉ። ይህ ሂደት በሆዳችን ውስጥ ከፍተኛ የሆነ ጤናማ ግፊት ወይም ኢንትራ አብዶሚናል ፕሬዠር ይፈጥራል። ይህ ግፊት ልክ አየር እንደተሞላበት ኳስ ሆኖ ከውስጥ ወደ ውጭ በመግፋት የጀርባ አጥንታችን ላይ ምንም አይነት ክብደት እንዳያርፍ ይሸከምለታል። ነገሩ በጣም የሚገርመው እዚህ ላይ ነው። ይህንን ግፊት ተጠቅመን ወደ ኋላ ስንሄድ እንቅስቃሴው የሚከናወነው የዳሌ አጥንት ወይም በሳይንሳዊ አጠራሩ ኤሳይስን ከጭን አጥንት ፊመር ከምንለው በማራቅ ነው። ትክክል። ነገር ግን አንድ ትልቅ ሞጋች ሐሳብ አለ። አብዛኛው ሰው በጂም ውስጥ የሆድ ጡንቻ እንቅስቃሴ ወይም ሲታፕ ሲሰራ እስከ ቻለው ድረስ ወደ ኋላ መሄድ፣ አልፎ ተርፎም ጀርባውን መሬት ማስነካት ይፈልጋል። አዎ ይሄ የተለመደ ነው። በካሮላይን ጥናት ላይ ግን ይህ እንቅስቃሴ የመቀመጫ አጥንትን ወይም ኢስኪዮንስን አልፎ ወደ ኋላ መሄድ የለበትም የሚል ጥብቅ ሕግ ተቀምጧል። ይህንን ስናነቢያው ለምን ብለን መጠየቃችን አይቀርም። ብዙ ወደ ኋላ በሄድን ቁጥር ለጡንቻችን የተሻለ ፈተና እየሰጠን አይሆንም እንዴ? ይህ እንግዲህ ቀደም ብለን ያነሳ ነው የብዙዎቻችንን የጂም ልፋት ከንቱ የሚያደርገው ትልቁ ስህተት ነው። ብዙ በሄድን ቁጥር ብዙ ጥቅም እናገኛለን የሚለው አስተሳሰብ እዚህ ላይ አይሰራም። እንዴት? ምን መሰለህ፣ የመቀመጫ አጥንቶች ኢስኪዮንስ የምንላቸው ልክ እንደ ገደል አፋፍ ናቸው። እስከ አፋፉ ድረስ ስንሄድ የሆድ ጡንቻዎቻችን ከመቼውን ጊዜ በላይ ተወጥሮ ይሰራሉ። ነገር ግን ያንን አፋፍ አልፈን ወደ ኋላ ስንጓዝ አልፈን ስንጓዝ ምን ይፈጠራል? ድንገት የሆድ ጡንቻዎቻችን ኃላፊነቱን ይለቁና ስራ ያቆማሉ። ማለትም ገመድ በሙሉ ኃይላችን እየጎተትን ድንገት በዛኛው ጫፍ ያለው ሰው ገመዱን ቢለቀውና እኛም ወደ ኋላ እንደምንፈጠፈጠው አይነት ነገር ነው። እጅግ ድንቅ ምሳሌ ነው። በትክክል እንደዛ ነው። ጡንቻው ስራ ሲያቆም ያን ሁሉ የሰውነት ክብደት ማን ይሸክመዋል? ማን ነው የሚሸክመው? የታችኛው የጀርባ አጥንታችንና ጅማቶቻችን ብቻቸውን ይጋለጣሉ። ይህ ሲሆን ሰውነት መቆጣጠሪያውን ያጣና በጀርባው ላይ ይወድቃል። ይህ ወለጣ እንግዲህ በፈረንሳይኛ አፌስማን ወይም መደርመስ ተብሎ ይጠራል። አይገርምም? ስለዚህ ዋናው ቁም ነገር ምን ያህል ርቀት ሄደን የሚለው ሳይሆን የመቀመጫ አጥንት ገደብ ላይ ቆመን በምን ያህል ጥልቅ ቁጥጥር ዳሌን ከጭና አጥንት እያራቅን ነው የሚለው ነው። ሚሊሜትሮች ናቸው ትልቁን ለውጥ የሚያመጡት። ታዲያ ይህ ሁሉ ግፍተትና ውስብስብ እንቅስቃሴ ሆድና ዳሌ አካባቢ የተካሄደ ከሆነ የሰውነት የላይኛው ክፍሉስ ምን እየሰራ ነው? ዝም ብሎ ይንገዳገዳል ማለት ነው? በፍጹም ዝም ብሎ አይንገዳገድም። ከሰነዱ እንደምንረዳው እንቅስቃሴውን በማዳን ወይም በማበላሸት ረገድ የላይኛው የሰውነት ክፍል ያለው ያልተዘመረለት ሚና ትልቅ ቦታ የሚሰጠው ነው። የትከሻ አጥንቶች ወይም ኦሞፕሌትስ የምንላቸው መረጋጋት እና እጆችን አዘርግቶ ማቆየት እጅግ አስፈላጊ መሆኑ ይገለጻል። ልክ ነው። ይህ ለኔ ልክ መኪናን ለማሽከረክ ሞተሩ ላይ ብቻ ትኩረት አድርጎ መሪውን የመርሳት ያህል ነው። ዳሌና ሆድ የኃይል ምንጭ ወይም ሞተሩ ቢሆኑም የላይኛው የሰውነት ክፍል ትከሻና እጆች ደግሞ መሪው ናቸው አይደል እንዴ?
መሪ ብቻም አይደሉም፣ የጠቅላላው መዋቅር መረጋጊያዎች ናቸው። የሰውነት የላኛው ክፍል ለምን ይህን ያህል ወሳኝ ሆነ ብለን ካሰብን የትከሻ አጥንቶች ያው ስካፑላ የምንላቸው ጀርባችን ላይ ከሚገኙት ሰፋፊ ጡንቻዎች ጋር ቀጥተኛ ትስስር አላቸው። እነዚህ የትከሻ አጥንቶች ወደ ታች ዝቅ ብሎ ሲረጋጉ እንደ ጠንካራ መልህቅ ወይም ፖይንት ዳውን ክራች ሆኖ ያገለግላሉ። ማለትም ሰውነታችን ወደ ኋላ ሲንከባበል ትከሻችን ወደ ጆሮአችን እንዳይጠጋ ወይም አንገታችን ላይ ውጥረት እንዳይፈጠር ይከላከላሉ ማለት ነው። ልክ ነው። አብዛኛው ሰው እኮ የሆድ እንቅስቃሴ ሲሰራ አንገቱ ላይ ህመም የሚሰማው ትከሻውን ወደ ጆሮ ስለሚሰበስብ ነው። ትከሻ ከተረጋጋ ግን በአንገት ላይ የሚደርሰው አላስፈላጊ ጫና ይቀንሳል። ትክክል። በተጨማሪም እጆች ሳይዘሉና ሳይወድቁ ቀጥ ብሎ መቆየታቸው በአጠቃላይ የሰውነት አሰላለፍ ላይ ትልቅ ጥቅም አለው። የላይኛው አካል ሲረጋጋ አንጎላችን ሙሉ ትኩረቱን ወደ ሆድ ጡንቻዎች እንዲልክ ይረዳዋል ማለት ነው። አዎ፣ አሁን ይህ ሁሉ ሲሰማ የአንዳንዱ ሚሊሜትር የአንዳንዱ ትንፋሽ ልዩ ትኩረት የሚፈልግ ሆኖን እናገኘዋለን። አዎ፣ በጣም ትኩረት ይፈልጋል። ታዲያ ሁሉም ሰው ይህንን ፍጹም በሆነ መንገድ ወዲያውኑ መስራት ይችላል ማለት ነው? በተለይ ጀማሪዎች እንዴት ይለምዱታል? ያው ለዚህ ነው እንቅስቃሴውን ከእያንዳንዱ ሰው አቅም ጋር ማስተካከል አስፈላጊ የሚሆነው። ለምሳሌ የመለጠጥ መስሪያ ወይም ፍሌክስ ባንድ በእግሮች ላይ ማጥለቅና በእጅ መያዝ አንዱ አማራጭ ነው አይደል? አዎ። ሌላው ደግሞ የፒላቴስ ክብ ወይም ፊትነስ ሰርክል በችኖች መካከል መጭመቅ ነው። እኔ ምን መሰለሽ፣ አንዳንድ ሰዎች እንደዚህ አይነት መርጃ መሳሪያዎች መጠቀምን እንደ አቅም ማነስ ወይም እንደ ማጨበርበር አድርገው ሊያዩት ይችላሉ። ግን ለእኔ ይሄ ልክ በመኪና ውስጥ ጂፒኤስ እንደመጠቀም ነው። አሪፍ ምሳሌ ነው። ጂፒኤስ መጠቀም ማጨበርበር አይደለም አይደል? ትክክለኛውን መንገድ ያውም አቋራጩን ሳጠፋ እንድታገኝ ይረዳ። እነዚህም መሳሪያዎች ተለማማጁ ትክክለኛውን ጡንቻ የት ጋር እንዳለ እንዲያገኝ የሚረዱ ጂፒኤሶች ናቸው ብዬ ነው የማስበው። ጂፒኤሱ እንዴት እንደሚሰራ ብንመለከት ደግሞ ይበልጥ ግልጽ ይሆንልናል። እሺ፣ እንዴት ነው የሚሰራው? ለምሳሌ የፒላቴስ ክቡን በጭኖቻችን መካከል ስንጨምቅ በውስጠኛው የጭን ክፍል ያሉትን ጡንቻዎች እናሰራለን። የሰውነት አናቶሚያችን በሚገርም ሁኔታ የተሳሰረ እኮ ነው። እነዚህ የውስጥ ጭን ጡንቻዎች በቀጥታ ከዳሌ ወለል እና ከጥልቅ የሆድ ጡንቻዎች ጋር የተገናኙ ናቸው። ክቡን ስንጨምቅ ሳናስበው ጥልቁን የሆድ ጡንቻችንን እንዲነቃ እናስገድደዋለን። ይህ እንግዲህ ባዮሃክ ወይም አቋራጭ መንገድ ነው። እናም የሚለጠጠው ማሰሪያስ ፍሌክስ ባንዱ? የሚለጠጠው ማሰሪያ ደግሞ ከስነ ልቦና አንጻር ትልቅ ሚና አለው። ወደ ኋላ ስንጓዝ ልንወድቅ ነው የሚለውን ፍርሃት አስወግዶልን ያው ሴኩሪቲ ይሰጠናል ማለት ነው። እምራዋችን በሚሊሜትር በሚንቀሳቀሰው የዳሌ አጥንት ላይ ብቻ ትኩረት እንዲያደርግ ያስችለናል። አዎ፣ ልክ ነሽ። መሳሪያዎች ድንቅ የሆኑ የስሜት ጠቋሚዎች ወይም ኢንዲኬተር ሴንሶሪያል ናቸው። ውሎ አድሮ የአካልና አእምሮ ግንኙነትን አዳብረን ያለ መሳሪያ ራሳችንን መቆጣጠር እንድንችል ትልቅ ድልድይ ይሆናሉ። እንግዲህ ከዚህ ሁሉ ጥልቅ ዳሰሳ የምንረዳው አንድ ትልቅ ቁም ነገር አለ። ሃልፍ ሮል ባክ ዝም ብሎ ወንበር ላይ እንደመደገፍ ወደ ኋላ የማዘንበል ጉዳይ አይደለም። በፍጹም አይደለም። አተነፋፈሳችንን አስተካክለን ጥልቅ የሆነውን የሆድ ቀበቶ ጡንቻ አስረን ዳሌን ከጭን አጥንት እያራቅን ነገር ግን የመቀመጫ አጥንትን ገደብ ሳናልፍ ትከሻን አረጋግጠን የምንሰራው እጅግ ጥበባዊ የሆነ የሰውነት ዳንስ ነው። አዎ፣ እኛ ሁልጊዜም በዕለተ ተዕለት ሕይወታችን ውስጥ ብዙ እንቅስቃሴዎችን እናደርጋለን። ይህ ዳሰሳ በግልጽ እንዳሳየን በጣም ጥቃቅን የሆኑ የሰውነት ክፍሎች እንቅስቃሴ ለምሳሌ የዳሌ አጥንት ከጭን አጥንት ሚሊሜትሮች ያህል ብቻ ማራቅ ወይም ትከሻን ወደታች ማረጋጋት መላውን የሰውነት አቋምና ደህንነት ሙሉ በሙሉ ሊቀይር ይችላል። በእርግጥ ይህ ከሆነ እንግዲህ በዕለታዊ ሕይወታችን ለምሳሌ በሥራ ጠረጴዛችን ላይ ስንቀመጥ፣ ለሰዓታት ኮምፒውተር ስንመለከት ወይም በመኪና መጨናነቅ ውስጥ ስናሽከረክር ምን ያህል ጊዜ ነው ሰውነታችንን ያለምንም አእምሯዊ ትኩረት ዝም ብለን በአውቶፓይሎት የምንተወው? አዎ፣ ይሄ በጣም የሚያሳስብ ጥያቄ ነው። የሰውነታችን የእያንዳንዱ ክፍል የአንዳንዱ ጡንቻ ትኩረትና ትክክለኛ አሰላለፍ የሚፈልግ ከሆነ እኛ ግን ዝም ብለን የምንጥለው እና ለሰበት ኃይል አሳልፈን የምንሰጠው ከሆነ ምን ያህል እየጎዳ ነው ይሆን? ትክክል። ዛሬ አንድ ጊዜ ብቻ
አሁን ይህንን እየሰማን ወንበር ላይ ስንቀመጥ ዳሌያችን የት እንዳለ፣ ትከሻችን ምን እየሰራ እንደሆነ እና አተነፋፋሻችን ምን እንደሚመስል ቆም ብለን ብናስተውል ምን አይነት የተዳፈነ የሰውነት ምስጢር እና አዲስ መረጋጋት ልናገኝ እንችል ይሆን? መሞከር ያለበት ነገር ነው። ያ ቀላል የነበረው መቀመጥ ወደ ውስብስብ ግን አስገራሚ የሰውነት ቋንቋ ሲቀየር ማስተዋል እንጀምራለን። የዛሬው ጥልቅ ዳሰሳችን ይህንን ይመስል ነበር። ሁላችንም ሰውነታችንን ማዳመጥ አንርሳ።